ጀርመንና ሁለተኛው የዓለም ጦርነት ወቅቱ 1918 ነበረ። ለ4 ዓመታት ዓለምን ያናወጠውና በኋላም የመጀመሪያው የዓለም ጦርነት ተብሎ የተሰየመው ታላቁ ጦርነት ማብቂያ ላይ ሲደርስ የጀርመን ኤምፓየር እንደ ብሪታንያ፣ ፈረንሳይ፣ ሩሲያ፣ ጣሊያንና አሜሪካ ላሉት ጥምር ኃይሎች እጁን ሰጠ። የጀርመኑ ንጉሥ ካይዘር ዊልሄልም ዳግማዊ ዙፋኑን ጥሎ ወደ ሆላንድ ተሰደደ። ይሁን እንጂ በርካታ ጀርመናውያን የተሸነፍነው በጦር ሜዳ ሳይሆን በውስጥ መሪዎቻችን ክህደት ነው የሚል የቁጭት ስሜት ውስጥ ገብተው ነበረ። ከነዚህ መካከል ቀደም ሲል ከስነ ጥበብ ትምህርት ቤት ተቀባይነት አጥቶ የነበረውና በጦርነቱ ግንባር ቀደም ተሰላፊ የነበረው አዶልፍ ሂትለር አንዱ ነበረ። ጀርመን በጦርነት መሸነፍ የንጉሳውያን ስርዓት እንዲያበቃና ፍሬድሪክ ኤበርት የአዲሱ መንግስት ቻንስለር እንዲሆኑ መንገድ ጠረገ። በዚህም የዋይማር ሪፐብሊክ በመባል የምትታወቀው አዲሷ ጀርመን ተወለደች። በወቅቱ የአሜሪካው ፕሬዝዳንት ውድሮ ዊልሰን ዳግም ጦርነት እንዳይከሰት የሚከለክል የሰላም ስምምነት አቀረቡ። ሰኔ 28 ቀን 1919 ዊልሰን ከብሪታንያው ዴቪድ ሎይድ ጆርጅ እና ከፈረንሳይ ጆርጅ ክሌሜንሶ ጋር በቨርሳይ ቤተ መንግሥት ተቀመጡ። ሦስቱ መሪዎች በታሪክ የቨርሳይ ውል ተብሎ የሚታወቀውን ስምምነት አረቀቁ። ስለ ውሉ ዝርዝር ከመመልከታችን በፊት እነዚህ ሦስት መሪዎች ከስምምነቱ ምን ይፈልጉ እንደነበር መረዳት ያስፈልጋል። ይህ የኔ ዓለም ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ሁሉ እንዲደርሳችሁ የደውሏን ምልክት መጫናችሁን አትርሱ። ፕሬዝዳንት ዊልሰን ጀርመንን ከልክ በላይ መቅጣት አልፈለጉም። ምክንያቱም ከባድ ቅጣት ሌላ ጦርነት ሊቀሰቅስ ይችላል የሚል ስጋት ነበራቸው። የብሪታንያው ሎይድ ጆርጅ በበኩሉ ጀርመን በተወሰነ ደረጃ መቀጣት አለባት ብሎ ቢያምንም ለንግድ ልውውጥ ሲባል የጀርመን ኢኮኖሚ እንዲያገግም ይፈልግ ነበረ። በአንጻሩ የፈረንሳይ ክሌሜንሶ ጀርመን ዳግም ፈረንሳይን የማጥቃት አቅም እንዳይኖራት ከፍተኛ ቅጣት እንዲጣልባት ይፈልጉ ነበረ። ፈረንሳይ በጦርነቱ ወቅት ከብሪታንያ እጥፍ ከአሜሪካ ደግሞ 10 እጥፍ የሚበልጥ ወታደራዊ መስዋዕትነትን ከፍላለች። አብዛኛው የውጊያ ምሽግም በፈረንሳይ መሬት ላይ በመሆኑ ኢንዱስትሪዎቿና እርሾቿ ወድመውባታል። በመጨረሻም ሦስቱ መሪዎች በሚከተሉት ነጥቦች ላይ ተስማሙ። የጀርመን ጦር ኃይል በ100 ሺህ ወታደሮች ብቻ እንዲገደብ፣ ባህር ኃይሏ 6 የጦር መርከቦች ብቻ እንዲኖሩት እንዲሁም ታንክ፣ ሰርጓጅ መርከብና የአየር ኃይል እንዲኖራት ተወሰነ። ከፈረንሳይ ጋር በሚያዋስናት ራይንላንድ ግዛት ላይ ወታደር ማስፈር ተከለከለም። ጀርመን 13 በመቶ የሚሆነውን ግዛቷ እንድታጣና ከአውስትራሊያ ጋር እንድትዋሃድ ተገደደች። በተጨማሪም ጀርመን ለጦርነቱ መነሳት ሙሉ ኃላፊነቱን እንድትወስድና 6.6 ቢሊዮን ፓውንድ የጦር ካሳ እንድትከፍል ተወሰነባት። ይህም በጦርነት ለደቀቀችው ሀገር ሊከፈል የማይችል እጅግ ግዙፍ ዕዳ ነበረ። በተጨማሪም ኦስትሪያ ሃንጋሪ የ12 ሚሊዮን ተወላጅ ጀርመናውያን መኖሪያ የነበረች ሲሆን ከአንደኛው የዓለም ጦርነት በኋላ ለ13 ሉዓላዊ ሀገሮች ተከፈለ። ይህ የውሉ አካል አልነበረም። ነገር ግን ብዙ የጀርመን ትናንሽ ቡድኖች ብቸኝነትና ድጋፍ ማጣት እንዲሰማቸው ያደረገ ክስተት ነበረ። ጀርመናውያን በቨርሳይ ውል ክፉኛ ተሰደቡ። ምንም እንኳን ውድሮ ዊልሰን ውሉን የሰላም መሰረት ለማድረግ ቢያስብም በተቃራኒው ለሁለተኛው የዓለም ጦርነት መነሻ ሆነ። ሂትለር ወደ ፖለቲካ ሲገባ ይህንን ውል እንደ ትልቅ መሳሪያ በመጠቀም ጀርመናውያን በዓለም ፊት የተናቁ መሆናቸውን ዘወትር ያስታውሷቸው ነበር። ይህም በጊዜ ሂደት የጀርመናውያን ቅሬታ እንዲጨምር እያደረገው መጣ። ምንም እንኳን ዲሞክራሲያዊ ቢሆንም በዋይማር ሪፐብሊክ ውስጥ የፖለቲካ አለመረጋጋት ሰፈነ። በ1918 እና 1933 መካከል ጀርመን 16 የተለያዩ ቻንስለሮችን ቀይራለች። በ1920ዎቹ ቀኝ ዘመሞችና ኮሚኒስቶች በጎዳናዎች ላይ ደም አፋሳሽ ግጭቶችን ያካሄዱ ነበር። ከዚያም በ1922 ጀርመን የካሳ ክፍያ መፈጸም ሲያቅታት ቢስተዋልም ፈረንሳይ ግን ካሳውን የመክፈል አቅም አላት እያለች ስትከራከር ነበር። በዚህም ወቅት የጀርመን ኢኮኖሚ ተዳክሞ ስለነበረ የሰራተኞችን ደሞዝ ዝቅተኛ ሆኖ ሳለ ይህንንም ለመክፈል ሀገሪቱ ከብዷት ነበር። በ1922 ጀርመን የካሳ ክፍያ መፈጸም ሲያቅታት በሀገሪቱ ውስጥ የሥራ ማቆም አድማዎች
በረከቱ። መንግስት የሰራተኞችን ደሞዝ ለመክፈል ከፍተኛ መጠን ያለው ገንዘብ ማተም ጀመረ። ይህም በታሪክ ታይቶ የማይታወቅ የዋጋ ንረት ወይም ሃይፐር ኢንፍሌሽን አስከተለ። የጀርመን ማርክ ዋጋው ከመውደቁ የተነሳ ሰዎች ዳቦ ለመግዛት ገንዘብ በጋሪ ጭነው እስከ መሄድ ደረሱ። የሰራተኞች የሥራ ማቆም አድማ የኢንዱስትሪ ምርቶችን በመቀነስ የጀርመንን ኢኮኖሚ ይበልጥ አዳከመው። የዌይማር መንግስት በሁለት እሳት መካከል ተወጠረ። ለሰዎች የሚፈለጉትን እያል የሚከፍሉበት ገንዘብም ሆነ ሰዎችን ለማዘዝ የሚያስችል የህዝብ ክብር አልነበረውም። በዚህ የኢኮኖሚ ቀውስ መሃል ተስፋ የቆረጡ ጀርመናውያን ወደ ጽንፈኛ ፖለቲከኞች ማዘንበር ጀመሩ። በ1919 የጀርመን ሰራተኞች ፓርቲን የተቀላቀለውና የተካነ የንግግር ችሎታ የነበረው ሂትለር የፓርቲው መሪ በመሆን ስሙን ወደ ብሔራዊ ሶሻሊስት የጀርመን ሰራተኞች ፓርቲ ናዚ ቀየረው። በመንገድ ዳርና በቢራ መጠጫ አዳራሾች ንግግሮችን በማድረግ ሂትለርና የእርሱ የቀኝ ክንፍ ርዕዮተ ዓለም እስከ 1923 ድረስ በሚከበር ደረጃ አድጎ ነበረ። ነገር ግን ፓርቲው በወቅቱ በጀርመን ከነበሩት ሌሎች የቀኝ ክንፍ ፓርቲዎች ጋር ሲወዳደር አሁንም መጠኑ አነስተኛ ነበረ። በ1923 ሂትለር የሙሶሎኒን ወደ ሮም የተደረገ ጉዞ አርአያ በማድረግ በሙኒክ ከተማ የመንግስት ግልበጣ ለማድረግ ዳር 8 ቀን 1923 የሙኒክ ፑች ወይም የቢራ አዳራሹ ግርግር ተብሎ የሚታወቀው ድርጊት ፈጸመ። የሂትለር እቅድ በባቫሪያ ግዛት ኮሚሽነር ጀነራልና በባቫሪያ ጦር አዛዥ መካከል የሚደረገውን ስብሰባ ማቋረጥ ነበረ። ሂትለር የዌይማር ጀርመንን የገንዘብ ግሽበት ቀውስ ለናዚ ፓርቲ ጥቅም ለመጠቀም በመፈለጉ የባቫሪያ ግዛትን በኃይል ተቆጣጥሮ ከዚያም በርሊን ላይ ጫና በመፍጠር የጀርመንን ስልጣን ለመያዝ አልሞ ነበረ። ነገር ግን ሙከራው ከሸፈና ሂትለር በአገር ክህደት ወንጀል የካቲት 24 ቀን 1924 ፍርድ ቤት ቀርቦ በሞት ሊያስቀጣ በሚችል በአገር ክህደት ወንጀል ተከሶ ታሰረ። ነገር ግን ዳኛው ስላዘነለት የ5 ዓመት እስራት ቢፈረድበትም የቆየው ግን 9 ወር ብቻ ነበረ። በእስር ላይ ያለ ማይን ካምፕ ወይም የእኔ ትግል የተሰኘውን መጽሐፉን ጻፈ። መጽሐፉ የእርሱን የፖለቲካ አመለካከትና የበለጸገች ጀርመን ምን መምሰል እንዳለባት የሚገልጽ ሲሆን እንዲሁም ለዌይማር ጀርመን ደካማነት ተጠያቂ ያደረጋቸውን አይሁዶችና ኮሚኒስቶችን ክፉኛ ይተች ነበር። በተለይም አይሁዶች ከአንደኛው የዓለም ጦርነት የገንዘብ ጥቅም በማግኘት ጀርመንን ከጀርባ ወግተዋል በማለት ልዩ ትኩረት ሰጥተዋል። ሂትለር ጸረ አይሁድ ወይም አንቲሴሚቲዝም አመለካከትን የፈጠረው እሱ ባይሆንም ለተከታዮቹ የጋራ ጠላት ለመስጠት ግን ተጠቅሞበታል። ከእስር ቤት ታኅሳስ 20 ቀን 1924 ሲፈታም እስከ 1927 ድረስ በይፋ ንግግር እንዳያደርግ ታግደው ነበረ። ከዚህ ጊዜ ጀምሮ እስከ 1929 ድረስ ያሉት ዓመታት የዌይማር ሪፐብሊክ ወርቃማ ዓመታት ተብለው ይታወቃሉ። ቀደም ሲል በ1923 ጉስታፍ ስትሬትስማን በዌይማር ጀርመን ውስጥ የጥምር መንግስት መስርተው ነበረ። እርሳቸው ቀደም ሲል ቻንስለር የነበሩ ቢሆን በህዝብ ውስጥ በቂ ድጋፍ በማጣታቸው ምክንያት ስልጣን ለመልቀቅ ተገደዱ። ከዚያም የጀርመን የውጭ ጉዳይ ሚኒስቴርም ሆኑ። ስትሬትስማን ይህንን የስልጣን እርከን በመጠቀም ከአሜሪካ ብድር በማመቻቸት የዌይማር ሪፐብሊክ ኢኮኖሚ እንዲገነባ ከፍተኛ እገዛ አድርገዋል። በተጨማሪም የነበረውን አስከፊ ገንዘብ ግሽፈት ለመቋቋም የጀርመንን መገበያያ ገንዘብ ወደ ሬንተን ማርክ ቀየሩት። እነዚህ ውሳኔዎች ለጀርመን ታላቅ ውጤት አስገኙ። ፋብሪካዎች እንደገና መስራት ጀመሩ። ኢኮኖሚውን በአጭር ጊዜ ውስጥ አስገራሚ መሻሻልን አሳየም። በዚህም ምክንያት ህዝቡ በዌይማር ሪፐብሊክ ላይ ያለውን እምነት እየተሻሻለ መጣ። ምንም እንኳን በመንግስት ውስጥ የፖለቲካ አለመረጋጋት ባይጠፋም አብዛኞቹ የጀርመን ዜጎች በወቅቱ በነበረው ሁኔታ ደስተኞች ነበሩ። በዚህም ወቅትም እንደ ናዚና ኮሚኒስት ያሉ ጽንፈኛ የፖለቲካ ፓርቲዎች 1928 በተደረገው ምርጫ የነበራቸው ተቀባይነት እጅግ ዝቅተኛ ነበረ። ሆኖም የዌይማር ሪፐብሊክ ወርቃማ ዘመን ዘላቂ አልነበረም። ምናልባትም ጀርመን በነዛ 5 ዓመታት የነበረው እድገቷ ቢቀጥል ኖሮ የሁለተኛው የዓለም ጦርነት ሊቀር ይችል ነበር። ነገር ግን በጥቅምት 1929 የዩናይትድ ስቴትስ የአክሲዮን ገበያ በድንገት ተንኮታኮተም። በታሪክ የዎል ስትሪት ውድቀት ተብሎ የሚታወቀው ይህ ክስተት የአሜሪካን ኢኮኖሚ ወደ ከፋ የፋይናንስ ቀውስ ውስጥ ከተተው። ይህ የአሜሪካ የኢኮኖሚ ለውጥ የስትሬትስማንን ስኬቶች በአንድ ጀንበር አፈራረሳቸው። ምክንያቱም የአሜሪካ ባንኮች
ለጀርመን መልሶ ግንባታ የሰጡትን ብድር በአስቸኳይ እንዲመለስላቸው መጠየቃቸው ነው። በዚህም ምክንያት ጀርመን ከማንኛውም ሀገር በበለጠ በከፍተኛ የኢኮኖሚ ውድቀት ተመታች። የሂትለር ወርቃማ ዕድልም የደረሰው በዚህ ወቅት ነበረ። በዚህ በ6 ዓመታት ውስጥ በዌይማር መንግስት ላይ የደረሰ ሁለተኛው ትልቅ ውድቀት በመሆኑ ጀርመናውያን በዴንማርክ ስርዓት ሙሉ በሙሉ ተስፋ ቆረጡ። ለአስቸጋሪ ጊዜያት አስቸጋሪ እርምጃዎች ያስፈልጋሉ እንደሚባለው እንደ ኮሚኒስትና ናዚ ያሉ የግራና የቀኝ ጽንፈኛ ፓርቲዎች በድጋሚ አንሰራሩ። ሆኖም ከናዚ ፓርቲ ጋር ሲነጻጸር የኮሚኒስት ፓርቲ በውስጣዊ ሽኩቻና ለመረጋጋት ይታመስ ስለነበረም በ1931 ናዚዎች ከመቼውም ጊዜ በላይ እጅግ ሰፊ ተከታይ ማፍራት ቻሉ። የዌይማር ጀርመን ዲሞክራሲያዊ የምርጫ ስርዓት አሁንም በስራ ላይ በመሆኑ ሂትለር በህጋዊና በዲሞክራሲያዊ መንገድ የጀርመን ቻንስለር ለመሆን ጥረት ያደርግ ነበር። በዚህ መሰረት በ1932 ናዚዎች በራይክስታግ ፓርላማ ውስጥ ካሉት 608 ወንበሮች 214ቱን በማሸነፍ ትልቁ ፓርቲ ለመሆን በቁ። ሆኖም በፕሬዝዳንታዊ ምርጫ ሂትለር በጳውሎስ ፎን ሂንደንበርግ ተሸነፈ። ከዚያም በ1933 የፖለቲካ አማካሪዎችና የንግድ መሪዎች ሂንደንበርግ ሂትለርን የጀርመን ቻንስለር አድርገው እንዲሾሙ ታሳመኗቸው። ሂንደንበርግ ምንም እንኳን ሂትለርን ባይወዱትም የእርሱ ፖሊሲዎች ለራሳቸው ጥቅም ለመዋልና ዋነኛ ጠላታቸው የሆነውን ኮሚኒዝም ለማጥፋት ሲሉ በሹመት ተስማሙ። ሂንደንበርግ ለጊዜው ለጫናው እጅ ከሰጡ ሂትለርን በቀላሉ መቆጣጠር እንደሚችሉ አስበው ነበር። ሆኖም ግን ግምታቸው ፍጹም አልተሳካም። የዌይማር ጀርመን ዲሞክራሲያዊ ቻንስለር ሆኖ የተሾመው ሂትለር ስልጣኑን ለማጠናከር ወዲያውኑ እርምጃዎችን መውሰድ ጀመረ። በዚህም ወቅት ብዙ የናዚ ደጋፊዎች በዜጎች የሚመሩ ፓራሚሊተሪ ወይም ህገወጥ የጦር ቡድኖችን በማቋቋም በጎዳናዎች ላይ ከተቃዋሚዎች ጋር ደም አፋሳሽ ግጭቶችን ያካሂዱ ነበር። ሂትለር የተፈጠረውን ሁከት ለራሱ የፖለቲካ ጥቅም ተጠቀመበት። የኮሚኒስቶች አመፅ ሊነሳ ስለሆነ በጎዳናዎች ላይ ህግና ስርዓትን ማስከበር የምችለው እኔ ብቻ ነኝ በማለት ተከራከረ። ከዚያም የካቲት 27 ቀን 1933 የጀርመን የፓርላማ ህንጻ ራይክስታግ በእሳት ተቃጠለ። ሂትለር ይህንንም ክስተት ለራሱ ዓላማ በመዋል ኮሚኒስቶችን ለቃጠሎ ተጠያቂ አደረገ። ወዲያውኑም ከፕሬዝዳንት ሂንደንበርግ የአስቸኳይ ጊዜ ስልጣን እንዲሰጠው ጠየቀ። ብዙ የታሪክ ተመራማሪዎች እሳቱ ሆን ተብሎ በናዚዎች የተቀነባበረ እንደነበረም ያምናሉ። ከቃጠሎ ጥቂት ሰዓታት በኋላ ናዚዎች የኮሚኒስት አብዮት ሊነሳ ነው የሚል ፍርሃት ፕሮፓጋንዳ በሰፊው ነዙ። በዚህም ሂትለር ፕሬዝዳንት ሂንደንበርግ በሕገ መንግስቱ ላይ የሚገኘውን አንቀጽ 48ን እንዲጠቀሙ አሳመናቸው። ይህ አዋጅ ሂትለር ማንኛውንም ተቃዋሚ ለማሰርና ለማሳደድ የሚያስችለውን ሕጋዊ መብት ሰጠው። ሂትለር በቃጠሎ ማግስት ከ4000 በላይ የፖለቲካ ተቃዋሚዎችን አሰረ። የሂትለር ዋና ወታደራዊ ቡድን በምህጻረ ቃሉ ኤስኤም በተቃዋሚዎች ላይ ጥቃት እንዲሰነዝር ታዘዘ። በመጋቢት 5 ቀን 1933 በተካሄደው ምርጫም ናዚዎች 44 በመቶ የሚሆነውን ድምፅ ማግኘት ቻሉ። መጋቢት 23 ቀን 1933 ሂትለር ኤኔብሊንግ ሎ ለፓርላማ ቀረበ። ይህ ህግ ከጸደቀ ሂትለር ያለ ፓርላማ ይሁንታ ማንኛውንም ህግ የማውጣት ፍጹም ስልጣን ያገኛል። ህጉ ተቀባይነትን እንዲያገኝም በፓርላማው ውስጥ የ2/3 ድምፅ ድጋፍ ስለሚያስፈልገው ሂትለር የግራ ክንፍ ተቃዋሚዎቹን በአስቸኳይ ጊዜ አዋጅ አስቀድሞ ስላገዳቸውና ብዙዎችንም በማጎሪያ ካምፕ ስላሰራቸው መጋቢት 24 ቀን ህጉ በ444 ሰው የድጋፍ ድምፅ ጸደቀ። ከዚህ በኋላም ሂትለር ማንም ሳይጠይቀው ህግ ማውጣት ጀመረ። ለስልጣኑ ስጋት ይሆናሉ ብሎ የጠረጠራቸውን የራሱን ኤስኤ ቡድን መሪዎች ሰኔ 30 ቀን 1934 የረጅም ቢላዎች ምሽት በተባለው እርምጃ ያለ ፍርድ አስገደለ። ነሐሴ 2 ቀን 1934 ፕሬዝዳንት ሂንደንበርግ ሲያርፉ ሂትለር የፕሬዝዳንትነትንና የቻንስለርነትን ስልጣን በአንድ ላይ በማጣመር ራሱን የጀርመን ፉረር መሪ ብሎ አወጀ። በዚህም የዌይማር ሪፐብሊክ አመለካከትና የናዚ ጀርመን ፍጹም አምባገነንነት ተጀመረ። የሂትለር ወደ ስልጣን መውጣት በዓለም ታሪክ የታዩ ዘግናኝ ግፎች እንዲፈጸሙና ከ50 ሚሊዮን በላይ ሰዎችን ህይወት የቀጠፈው ሁለተኛው የዓለም ጦርነት እንዲቀሰቀስ መንገድ ከፈተ። ይህ የሟቾች ቁጥር ምን ያህል ግዙፍ እንደሆነ ለመረዳት የለንደኑን ታዋቂ የዌምብሌይ ስቴዲየም 555 ጊዜ ሙሉ በሙሉ ሊሞላ የሚችል የህዝብ ብዛት እንደማለት ነው። ይህ የኔ ዓለም ዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ሁሉ እንዲደርሳችሁ የደውሏን ምልክት መጫናችሁን አትርሱ።